የበግ ሌቦች ያጋጠሙት ሰውዬ አይዶኑ ሰምታችሁት ሊሆን ይችላል። ድሮ የበግ ሌቦች እዚህ አዲስ አበባ በግ ነጥቀው አልነበረም አሉ የሚወስዱት ይረከቡ ነበር አሉ። መጨረሻ ላይ ይረከቡዋል አሉ። እና ስለ አንዱ ሰውዬ ሳወራ ሰምታችሁ እንደሆነ የበግ የዛን ጊዜ የሚሰርቁት የነበረው አንድ ሰውዬ ሄደው በግ ገዙ። በአመት በዓል ሄደው በግ ገዝተው አገላብጠው ማለት ነው ላቱን አገላብጠው እግሩን እጁን ዳብሰው ምናምን አድርገው ገዝተው ከዛ ተሸክመው ሲሄዱ ወደ 9-10 ሌቦች ነው ተደርድረው የሚረከቡት። እና እኔ መጀመሪያው አገኛቸው ፊት ለፊት ደህና አደሩ፣ ደህና እግዚአብሔር ይመስገን። ዛሬ ደግሞ በጠዋት ውሻ ተሸክመው የት እየሄዱ ነው አላቸው። አብዳል እንደ ውሻ ነው ትላለህ፣ በግ ገዝቼ መጥቼ ውሻ ነው ትላለህ። ሄዱ ማለት ነው። ቀጠል ከዛ ሁለተኛው አገኛቸው። ደህና አደሩ ጋሽ፣ ደህና እግዚአብሔር ይመስገን። ውሻዎትን የት እየወሰዱት ነው ምናምን አላቸው። ሰው ሁሉ አብዷል እንዴ ምናምን አለ። ላይ በግ ተሸክሜ ውሻ ነው ሰው ሁሉ እንዴት ውሻ ነው ይለኛል ምናምን። ሰው አብዷል እንዴ ምናምን ያሉ ሄዱ ማለት ነው። ሶስተኛው አገኛቸው። እንደምን አደሩ ደህና፣ ውሻው ታሞ ነው ወደ እንትን ነው ዳበስ ሲያረጉት ጸጉር አለው እትለክ እንዴ ሲያዩትም በግ ነው ግን ሰው ውሻ ነው ይላል። አራተኛው አገኛቸው። ውሻ ዛሬ ደግሞ ተሸክመው በጣ አምስተኛ ውሻ ዛሬ የተሸከሙትን በግ ውሻ ነው ይለዋል። ሰው ተባብሮ ማለት ነው። ሌባው ተባብሮ ውሻ ነው ይለዋል። ማጆሪቲ ማለት ውሻ መጨረሻ ላይ 9ኛው አካባቢ ሲደርሱ ሲዳብሱት እውነት ውሻ መሰላቸው። ስለክ እንትኑ ለሰፋን ጥላው ቁጭ አድርገው አስረከቡ ይባላል። ወንድሞቼ ናቶቼ በጣም ድምጽ ክፉ ነው የማጆሪቲ ድምጽ። የቀመሱስ በጉን የቀመሱ የፈለገ ሰው የፈለገ ቢለው የቀመሱ ያዩ ኤክስፒሪየንስ ያደረጉ እንዴ አገላብጫው አይቸው ኤክስፒሪየንስ አድርጌው ጠጥቼው ቀምሼው ፍቅሩን አይተናል እኮ ነው የሚለኛ። አይተናል፣ ግርማውን አይተናል፣ ክብሩን አይተናል፣ ቀምቀምሰነዋል፣ አይተነዋል። በአመፀኛ ትውልድ መካከል በጋቸውን አይጥሉም። የበጉን ክብር ያዩ ክብሩን ያዩ የቀመሱ ኤክስፒሪየንስ ያደረጉ የቀመሰ ህዝብ እግዚአብሔር ያርጋችሁ። ዝም ብሎ የተነዳ ሳይሆን ዝም ብሎ ሃይማኖት የወረሰ ሳይሆን አብሴንህም ምንድነው የብርታተ መጠን? ለምንድነው አንተ እንደዚህ ክርር ያረከው? አብሴን ክብሩን አይቻል